ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ዛሬ ልነግራቸው የፈለግኩትኝ ስለ እንቅልፍ እጦት ወይም ደግሞ ኢንሶምኒያ ስለምንለው ህመም ምክንያቶቹና ቤት ውስጥ ምን ምን መፍትሄዎችን ማድረግ አለብን ስለሚለው ነገር ነው። እንግዲህ የእንቅልፍ እጦት ወይም ደግሞ ኢንሶምኒያ ስንል መተኛት መቸገር ሊሆን ይችላል። ከተኛን በኋላ በቂ እንቅልፍ ሳናገኝ ነቅተን ድጋሜ ለመተኛት መቸገር ሊሆን ይችላል። በዚህም የተነሳ እንግዲህ ቀን ላይ ብስጭት ሊያጋጥመን ይችላል፣ አቅም ማነስ ሊያጋጥመን ይችላል፣ ወይ ደግሞ ሀሳብ መሰብሰብ ልንቸገር እንችላለን። እነዚህ ነገራቶች ካሉ አንድ ሰው የእንቅልፍ እጦት ወይም ደግሞ ኢንሶምኒያ አለበት ብለን እናገራለን። እንግዲህ የዚህ የእንቅልፍ እጦት ዋና ዋና ምክንያቶቹ ምን ናቸው ካል አንደኛውና በብዛት የሚስተዋለው ቋሚ የሆነ የመኝታና የመነሻ ጊዜ አለመመደብ ነው። ቋሚ የሆነ የመተኛና የመነሻ ጊዜ አለመኖር አንዱና ዋናው ምክንያት ነው። ሁለተኛ ከአእምሮ ጋር የተያያዘ ችግር ካለ፣ ለምሳሌ ጭንቀት ካለ፣ ድባቴ ወይም ደግሞ ድብርት ካለ ሊሆን ይችላል። ሶስተኛ ከመተንፈሻ አካል ጋር የተያያዘ ችግር ካለ፣ ለምሳሌ አስም ሊሆን ይችላል፣ ወይ ደግሞ ጉሮሮ አካባቢ ላይ ያሉ ችግሮች ከእንቅልፋችን ሊያነቁን ወይም ደግሞ ጥሩ የሆነ እንቅልፍ እንዳይወስደን ሊያደርጉ ይችላሉ። አራተኛ የተለያየ ሱስ የሚያስይዙ ነገራቶችን የምንጠቀም ከሆነ፣ ለምሳሌ ጫት፣ ቡና፣ አልኮል፣ ሲጋራ የመሳሰሉ ነገራቶችን የምንጠቀም ከሆነ። አምስተኛ አንዳንድ መድኃኒቶች ለምሳሌ ፔንኪለር የህመም ማስታገሻ ሊሆን ይችላል። እንግዲህ ጥሩ እንቅልፍ እንዳይወስደን ወይም ደግሞ በጊዜ እንዳንተኛ ከሚያደርጉ ምክንያቶች ውስጥ ናቸው ማለት ነው። ስለዚህ ምን እናድርግ? እንግዲህ የእንቅልፍ እጦት ካለብን፣ የእንቅልፍ እጥረት ካለብን ወይም ይሄ ኢንሶምኒያ ካለብን ምን እናድርግ? የመጀመሪያው ነገር ቋሚ የመኝታና የመነሻ ሰዓት ልንመድብ ይገባናል። ዋናው ነገር እሱ ነው። እንግዲህ አዳልት ወይም ደግሞ ትልልቅ ሰዎች ቢያንስ 7 ሰዓት ቢበዛ 9 ሰዓት በአማካኝ 8 ሰዓት መተኛት አለባቸው። ስለዚህ እናንተ ስራ የምትጨርሱበትን ጊዜ ታውቃላችሁ። ለምሳሌ 1 ኤም ከሆነ ሁሌ የመኝታ ሰዓታችሁ 1 ኤም መሆን አለበት። ሁሌ በዛ ሰዓት ላይ ሰዓቱን መድበን በዛ ሰዓት መተኛት አለብን። ቢወስደንም ባይወስደንም ለተወሰነ ጊዜ ያህል ልንቸገር እንችላለን። ከዛ መነሻችን ሰው ሊቀሰቅሰን ይችላል። አላርም ልናደርግ እንችላለን። እንቅልፋችን ቢያልቅም ባያልቅም በዛ በተመደበበት ሰዓት ውስጥ መተኛትና መነሳት መቻል አለብን። ዋናውና ትልቁ ምክንያት እሱ ስለሆነ ማለት ነው። ስለዚህ የምጨርሱበትን ሰዓት ታውቃላችሁ። ሁሌ በዛ ሰዓት ተኙ። በቃ እንቅልፍ ቢወስዳችሁም ባይወስዳችሁም ለተወሰነ ጊዜ ነው የምትቸገሩት። ጠዋት ደግሞ አላርም አድርጋችሁ ወይ ሰው እንዲቀሰቅሳችሁ አድርጋችሁ በተመደበበት ሰዓት 8 ሰዓት ሊሆን ይችላል፣ 7 ሰዓት ሊሆን ይችላል የምትተኙት፣ በተመደበበት ሰዓት ላይ ተነሱ። አንዱና ትልቁ መፍትሄ እሱ ስለሆነ ማለት ነው። ሁለተኛ እራት አታብዙ። እራት በብዛት መብላት አይፈቀድም። ከ3 ሰዓት በፊት እራታችሁን ማጠናቀቅ አለባችሁ። ወደ መኝታ ከመሄዳችሁ ከ3 ሰዓት በፊት። እንደበላን የምንተኛ ከሆነ ጨጓራችን ሊታወክ ይችላል፣ ወይም ደግሞ ጥሩ እንቅልፍ እንዲወስደን ላያደርግ ይችላል። ስለዚህ ቀለል ያለ እራት መብላት ከ3 ሰዓት በፊት ማጠናቀቅ ይኖርብናል። አነቃቂ ነገራቶችን የምንጠቀም ከሆነ ከ6 ሰዓት በፊት እናጠናቅ። ለምሳሌ ቡና፣ ሻይ፣ አልኮል ወይም ሲጋራ የሚጠቀም ሰው ካለ ለመኝታ ከመደበበት ሰዓት 6 ሰዓትና ከዛ በፊት ሊያጠናቅቅና ሊያቆም ይገባዋል ማለት ነው። አራተኛ መኝታችንን ለመኝታ ብቻ እንጠቀም። መኝታ ቦታ ላይ ሆኖ ስልክ መጠቀም፣ ቲቪ መከታተል አይፈቀድም። ይሄ እንቅልፍን ከሚረብሹ ነገራቶች ውስጥ አንዱ ስለሆነ ማለት ነው። ሌላኛው እንግዲህ መኝታ ቦታችንን መብራት እናጥፋ። ምክንያቱም ሜላቶኒን የሚባለው ሆርሞን የሚመነጨው በብዛት በጨለማ ስለሆነ ማለት ነው። መብራቱን ማጥፋት፣ ቀዝቃዛ ማድረግና ከድምፅ የራቀ መሆኑን እርግጠኛ መሆን ይገባናል ማለት ነው። ሌላኛው ቀንቀን አንተኛ። እንግዲህ ቀንቀን በተለይ ከሰዓት ከሆነ በኋላ መሸት ካለ በኋላ ናፕ የምንወስድ ከሆነ የማታ እንቅልፋችንን ስለሚያዛባብን ለእንቅልፍ እጦት እንዳረጋለን። ምንም እንኳን ቢደክመን ችለን ቀንቀን የምንተኛትን ወይ ወደ ማታ አካባቢ ላይ የምንተኛትን ናፕ ማሳለፍ ይኖርብናል ማለት ነው። ሌላኛው የአካል ብቃት እንቅስቃሴ ብናደርግ፣ በየቀኑ የአካል ብቃት እንቅስቃሴ ብናደርግና ሻወር ብንወስድ ጥሩ እንቅልፍ እንዲወስደን ያደርጋል ማለት ነው። ሌላኛው በሽታ ካለ፣ ቅድም እንዳልነው ተያያዥ ህመሞች ካሉ፣ ድባቴ ካለ፣ ጭንቀት ካለ፣ አስም ካለ፣ ሌሎችም ነገራቶች ካሉ ሐኪም ቤት ሂደን ሕክምና ማግኘት ይኖርብናል ማለት ነው። በመጨረሻም እንግዲህ ያለ ሐኪም ትዕዛዝ ያለ ፕሪስክሪፕሽን የሚሰጡ የእንቅልፍ ክኒኖች አሉ። ለምሳሌ ሜላቶኒን ሆርሞንን ይመስል ወይም ደግሞ አንቲሂስታሚን የያዙ መድኃኒቶችን ይመስል። እንግዲህ ሜላቶኒን ለረጅም ሰዓት ያህልን ብንጠቀመው ያን ያክል ጉዳት ስለሌለው እነሱን መድኃኒቶች እየወሰድን እንቅልፋችንን ሬጉላር ማድረግና ማለማመድ እንችላለን ማለት ነው። ስለዚህ ቋሚ የመኝታና የመነሻ ሰዓት ይኑረን። እራት አናብዛ።
ከ3 ሰዓት በፊት እናጠናቅ። ከመኝታችን ከ3 ሰዓት በፊት አነቃቂ ነገራቶችን እንደ ሻይ፣ ቡናና የመሳሰሉ ነገራቶችን የምንጠቀም ከሆነ ከ6 ሰዓት በፊት እናቁም። መኝታ ክላሳችን ብርሃን መጥፋት መቻል አለበት። ቀዝቃዛ መሆኑን እናረጋግጥ። ከድምፅ የራቀ መሆኑን ማረጋገጥ ይኖርብናል። ቀን ቀን ናፕ ወይም ደግሞ መኝታ ስለምደን ከሆነ እሱን እናስወግድ። አልጋችንን ለመኝታ ብቻ እንጠቀም። የአካል ብቃት እንቅስቃሴ እናድርግ። ተያያዥ ህመሞች ካሉ እሱን እንታከም። ከፋርማሲ ያለ ፕሪስክሪፕሽን የሚሰጡ መድኃኒቶችን እንደየአስፈላጊነቱ እንውሰድ። ጥሩ እንቅልፍ እናገኝ ማለት ነው።